ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ይሄ የማዳም ቤት ዩኒፎርም ያው ማያውቀው የለም አልልም። የማዳም ቤት ዩኒፎርም ነው እና ልሰፋ ነው። መስፋትሽን ወይም ደግሞ ለምን ቪዲዮ ላይ አመጣሽው ብላችሁ ካላችሁኝ ደግሞ ስንቶቻችንን እንዲህ ዩኒፎርም ራሱ በአግባቡ ሳናገኝ ስራ ምንሰራው እንደፈለግን አማርጠን ሳንለብስ አማርጠን ሳንበላ አማርጠን የምንፈልገው ሳናደርግ ነው አረብ ሀገር ቆይተን እንደደላው እንደተመቸው ሰው ወደ ሀገራችን እንገባለን። ሀገራችን ስንገባ ደግሞ ማንም እንደዛ ተቸግረው ሰሩ ወይም ደግሞ እንደዛ ሆነው ሰርተዋል ብሎ የሚለን የለም። በቃ ሁሌም በምቾት የምንኖር ነው የሚመስለው ሰው ራሱ ማለት ነው። እና እኛ የሰራንበት የት እያደረግን ነው? የሰራንበት ወዴት እየላክን ነው? የሰራንበት እንዴት ሴቭ ያደረግን ነው? ለምን ሚዲያ ላይ አሁን በጣም ብዙ የሚሰሙ ያሉት ስራ የሰራችበት የ5 ዓመት የ3 ዓመት የ4 ዓመት አገባሻለሁ ብሎኝ ለወንድ ሰጥቼው እንደዚህ ለባሌ ልኬለት ምናምን ምትል ነው በብዛት ያለችው ማለት ነው። አንድ ሴቭ አድርጎ ቁም ነገር የሚሰራ ከ100% ቢያንስ 10 ቢኖር ነው። ከዛ በላይ ሁሉም የሆነ አረብ ሀገር መሰደዱ ራሱ የሚረሳ አለ። እና ከሰራን ስደት ከተሰደድን አይቀር ቁም ነገር ሰርተን ጥሩ ነገር አድርገን እዚህ ጋር ተቸግረን እንዴት እንደምንሰራ እንዴት ተርበን እንዴት ተጠምተን እንደምንሰራው ማሰብ አለብን፣ ማወቅ አለብን። ለምን ያን እኛንን እንጂ የምናውቀው ሌላ የሚያውቅልን ሰው የለም። እኛና ፈጣሪ አላህ በስተቀር ሌላ የኛ ድካም፣ የኛ ራብ፣ የኛ ችግር የሚረዳልን ማንም የለም። ማንም የወለደች እናትም አትረዳንም። ለምን አጠግቦ አይደለንማ። እንዴት እንደምንኖር አታውቅም። ስታናግረን ደህና ነን ነው የምንላት፣ ስቀን ነው የምናወራት፣ ደስተኛ ሆነን ነው፣ አዲስ ልብስ ለብሰን ነው ፎቶ ተነስተን የምንልክላት። ለዛ እናታችንም አትረዳም የኛ ችግር። ለዛ ማነው የሚረዳን? አላህ ብቻ ነው። አላህና ራሳችን የምናውቀው እኛ ራሳችን እናታችንን እንደዛ አይደለም፣ አባታችንን እንደዛ አይደለም። እነሳቸውን ተፈቃላቸው ለምን ወለዱን ያሳደጉን ያስተማሩን እንደዚህ ያደረሱን እና ድሮ እንደዛ ኑሮ ያሳደጉን የወለዱን አባትና እናት ደግሞ ዛሬ እነሱ እኛ እጅ ላይ ወይም ደግሞ አቅማቸው ለመስራት ለመሮጥ አቅማቸው ካልቻለ እነሳችን እነሱን መደገፍ ግዴታችን ነው። የእነሱ ታጣላቸው እህት ወንድሞቻችንም ራሳቸው መንቀሳቀስና የተተዳደሩ ከሆኑ ገና ተማሪ ከሆኑ እነሱን ማሳደግ እነሱን ማስተማር ግዴታችን ነው። ግን በተረፈ ሚዲያ ላይ ስላወቅሽ ወንድ አፈቅርሻለሁ ሞትኩልሽ ተረኩልሽ ለሚሉት ወንድ ለምትወዱት ሴት ማለት ነው እዚህ ጋር ተቸግረን እዚህ ጋር ልብስ ሰርተን ጡት ማስያዣ ሰርተን የምንለብስ ሴቶች አለን። የለሽ የምነግራችሁ ለዛ ያን ሁሉ ችግራችን ረስተን ለወንድ አርካቶች የምንሰቶች የምንሰቶች የምንለብስ ሴቶች አለን። ያን ለምን ሻራ መውጣት ይችላል። እዛ ጋር እናታችን ጣራ እያስገባባት ነው ወይ ደግሞ የሚሰጠው ልብስ የላትም ልትለብሰውና ተበዳዶ ደግሞ ሄደች አባትን ቢሆን ወይ ቤት ጋር እያረሰ ታካየ ሄደች ዝትን ያለ ስንት ነገር እያደረገ ግርባዴ ነው። ግን በእነሱ ያላደረግን በአንድ የማናውቀው ወንድ ታሪክን ብራችን ለማን እንደምንሰጥ ማወቅ፣ ቤት እንደምንሰጠው ማወቅ፣ ቁም ነገር እንስራ፣ መሬት እንስራ፣ ቤት እንስራ። ነገ ለምን የአንገተን ወልደን ልጆቻችን የሚደሰቱበት ለልጆቻችን ቀርተን ነገር ስንወልድ ወልደን የምናሳድግበት ልጆቻችን ነገ ማንም የሚደሰትበት ግን ዛሬ ያልያዝንላቸው ነገ ከተወለዱ በኋላ ፊትም አንተናንዝላቸው የእነሱ ጥሎ ከመሰደድ እነሱን ጥሎ ከመሄድ እነሱን ማለት ሌላ
ወልዲያ እንደማሳደግ ነገር የነሱን እንትን እና ለዛ ጥንቃቄ አድርጉ። ቁም ነገር ለማድረግ ይሄ ባሌ ነው ይሄ ባዳ ያደረግበት የራሱ ስጋት የምትል በብር በኩል ባዳ ነው የምትል እዛ ጥንቃቄ አድርጊ። ትንሽ ቤተሰብ እየረዳት ከጎኑ የራስሽ ሴፍ አድርገሽ የሆነ ነገር አድርጊ። ለምን ስደት ላይ ያለን እድሜያችን ወላሂ ሙጥጥ አድርገን እዚሁ እንጨርሰውና እዛ ሄደን ምንም ማድረግ አንችልም። ቀልጣፋ ብለን ሰርተን ወደ ሀገራችን መግባት ትዳር መያዝ ማግባት መውለድ አለብን እና ያን አትርሱ። ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩኝ፣ አበረታቱኝ። የምሬ ነው። ቪዲዮዎቼ ስታዩ ያው ለምን እንደሆነ አላውቅም፣ አጭር ቪዲዮ አይደሉም፣ ግን ብዙዎቹ ተለያይተውብኝ ሰው ገብቶ ሲያይልኝ አንድ ቪዲዮ ብቻ ነው ማየት የሚችለው እና እሱንም እስኪ ቪዲዮ ስታዩልኝ ሾርት ይለኛል።